ሰላም እንዴት አላችሁ? የተከበራችሁ የሰራዊት ስፖርት እና የዚህ ዩቲዩብ ቻናል ቤተሰብ የሆናችሁ በያላችሁበት ሰላማችሁ ይብዛ እያልኩኝ ይህንን ቻናል ሳብስክራይብ ያላደረጋችሁ ሳብስክራይብ አድርጉ። ሳብስክራይብ ያደረጋችሁ ደግሞ ላይክ አድርጉ። ይህንንም ቀድማችሁ ስለምታደርጉ አመሰግናለሁ። ትናንትና አርሰናል ከሳውዛምፕተን ጋር ያደረጉትን የኤፍኤ ካፕ ጨዋታ የተመለከትኩትን እና በተለያዩ ሚዲያ የተነሱ አስተያየቶችን የማነሳላችሁ ይሆናል። ሀሳብ አስተያየት ካላችሁ በኮሜንት መስጫ ሳጥን ውስጥ አስቀምጡ። ከጨዋታው በኋላ አርቴታ ስለ ተጫዋቾች ያለውን ሰምተን እንመለስ። I love my players. When what they've done for 9 months, what am I going to do now? Criticize them because we lost a game here in the manner that they tried. And the way they are putting the bodies through everything, some of them that probably they didn't even have to be here today. I'm not going to do that at all. I'm going to defend them more than ever. If someone has to take responsibility, that's me. And we have the most beautiful period of the season ahead of us. And now is a moment. In the season, you always have moments, normally 2 or 3. This is the first moment that we have with certain level of difficulty. We're going to say difficulty when we're going to play the Champions League quarterfinals and the run-up for the league. If is this a difficult period, I believe that there are many other ones that are much more difficult. So stand up, make yourself accountable and deliver like we've been doing all season. እንግዲህ አርቴታ ያለውን ሰምተናል። ሁላችንም ተጫዋቾችን ለመከላከል ነው እየሞከረ ያለው። እኔ በበኩሌ ግን በጣም ነው በዚህ ምንም እኔ አይዋጥልኝም። ማለት ምንድነው ከተጫዋቾች ምርጫ ጀምሮ ትላንትና የመረጣቸው ተጫዋቾች እኔ እንጃ ለአርሰናል በእውነት ይመጥናሉ ብዬ አላስብም። እንዴት አሁን ትላንትና ገብርኤል ማርቲኔሊ፣ ጄሱስ፣ ቤን ዋይት፣ ካይ ሃቨርትዝ ምንድነው ሲሰሩ የነበሩት? ምንም ምን ሊገባኝ አልቻለም። አርሰናል ከሁለት ሳምንት በፊት የሚጫወተው የነበረው ለአራት ዋንጫ ነው። ከሁለት ሳምንት በኋላ ለሁለት ዋንጫ ቀረ። አሁን የቀረው 2 ወር ነው። 2 ወር ውስጥ ደግሞ ለስንት ዋንጫ ይጫወት ይሆን? ወይም እንደተለመደው ከዚህ በፊት ሲሆን እንደነበረው በሁሉም ሲፎካከር ከርሞ መጨረሻ ላይ ምንም ዋንጫ ሳያነሳ ሊቀር ይሆን? ይሄ በእውነት በጣም ነው የሚያሳስበው። በጣም ያሳዝባል። አርቴታ ትላንትና ይህንን ጨዋታ በሚገባ አሸንፎ መውጣት ነበረበት ብዬ ነው ማምነው። እኔ በግሌ እንደዛ አድርጎ መውጣት ነው ያለበት ብዬ ነው ማስበው። ቤን ዋይት ምንድነው ሲሰራ የነበረው? ኳስ በትክክል አያቀብልም፣ በትክክል አይከላከልም። እዛ ውስጥ ካሉት እኮ በጣም አሁን ከሲኒየር ተጫዋች ከሚባሉት መካከል አንዱ እሱ ነው። እንዴት በዚህ ልክ በወረደ አይነት በሱ ክፍተት ነው የመጀመሪያው ጎል የገባው። ታይሚንግ እንኳን ነገር እንዴት አማተር ተጫዋች እኮ እንደዚህ አይነት ስህተት አይሳሳትም። በሁለት ተጫዋቾች በሲቲ ጨዋታ አማተር በሆነ ስህተት ኬፓ ዋንጫ ሳጣ። ቤን ዋይት ደግሞ አማተር በሆነ ስህተት ጎል ተቆጠረ። በዛ ላይ ደግሞ ፓሱ ልክ አይደለም፣ ሩጫው ልክ አይደለም። በጣም ነው የሚያሳዝነው። ማርቲኔሊ በጣም ደካማ ነው። ጄሱስ ሜዳ ውስጥ ተቀይሮ እስከወጣ ደቂቃ ድረስ ምንም የሰራው ነገር የለም። ካይ ሃቨርትዝ 1-1 ተገናኝቶ እንኳን አንድ ሰው ማሸነፍ አልቻለም። አንድ ሰው ሁሌም እኮ ካይ ሃቨርትዝ ከዚህ የሚደነቀው 1-1 ግንኙነት ላይ ጎበዝ ነው። ኳስ ያወርዳል፣ ያቀብላል። ትናንትና ግን ሞቷል። ምንም በቃ የለም ሜዳ ውስጥ። ቅያሪው ደግሞ አርቴታ ሲቀይርም ጥሩ ተጫዋች የነበረው ማርቲን ኦዴጋርድ ለምን ተቀየረ አልገባኝም። እኔ ሜዳ ውስጥ መቀየር የነበረባቸው ቀድሞው ጄሱስ፣ ማርቲኔሊ፣ ቤን ዋይት እና ካይ ሃቨርትዝ ናቸው። እነዚህ ተጫዋቾች መቀየር ሲገባቸው ስኬልም ጥሩ ነበር። ያው አልፎ አልፎ የእሱ ይሄ ትንሽ የሚያጠቃው ይሄ ግብዝነትም ብሎ ሊወጣጠር የምለው ነገር አለ እንጂ ከዛ ውጪ ጥሩ ነበር። ኳሱ እንደሆነ ጥሩ ፓስ ያደርጋል እሱ። ማርቲኔሊ አልኩኝ፣ ኦዴጋርድ ምርጥ ነበር። ለምን እንደቀየሩ አልገባኝም። ካይ ሃቨርትዝ ምንም ሳይሰራ የነበረውን ካይ ሃቨርትዝ ሜዳ ውስጥ አቆይቶ ኦዴጋርድን መቀየር ምን የሚሉት ነው? ጄሱስን ያን ሁሉ ደቂቃ ሜዳ ውስጥ ማቆየት፣ ማርቲኔሊ ያን ሁሉ ነገር ሜዳ ውስጥ ማቆየት ለምን አስፈለገ? አርቴታ ይህንን ጨዋታ በራሱ እጅ ነው የገደለው። ምክንያቱም ቀድሞውኑ ይሄ ጨዋታ ዋንጫውን የማይፈልግ ከሆነ ቀድሞ እኮ ተጫዋቾች ሳይደክሙ
4-5 ጨዋታ ይሄን ላይ ከመጫወታቸው በፊት መውጣት ይችላል። ከዚህ እኮ መውጣት ይችላል። ግን በዚህ 2 ሳምንት ውስጥ አርሰናል ደግሞ በዚህ ዓመት እንግዲህ አሁን ነገር ምንድነው አርሰናል በዚህ ዓመት ተከታታይ 2 ጨዋታ ተሸንፎ አያውቅም። በጭራሽ አልተሸነፈም። ይሄ ባክ ቱ ባክ ነው የተሸነፈው አርሰናል። ይሄ ደግሞ ምንድነው የሚያሳየው ተጫዋቾች ላይ በጣም ስለ ልቦና ችግር ነው የሚፈጥረው። አሁን ቀጣይ ስፖርቲንግ ሊዝበን ጋር ሄዶ ነው የሚጫወተው። ስፖርቲንግ ሊዝበን እንዴት አድርጎ በዚህ ዙር እንደተቀላቀለ ይታወቃል። ከ3-0 ሽንፈት ያንን ቀልብሶ ነው አሸንፎ አሁን ለዚህ ጨዋታ። ምክንያቱም ስለ ልቦና ሙሉ ሆኖ ነው የሚመጡት። አርሰናል ከሲቲ ጋር ተሸነፈ፣ ለዛውም 2ኛ ዲቪዥን ላይ ባለው ሳውዛምፕተን ተሸነፈ። አሁን እንዴት አድርጎ ነው ታዲያ ከስፖርቲንግ ሊዝበን ጋር ሊጫወት ያለው? አርቴታ ትልቅ ስራ ነው የሚጠብቀው፣ ትልቅ ስራ ይጠብቀዋል። ተጫዋቾችን ማኔጅ የሚያደርግበት መንገድ ልክ አይደለም። ተጫዋቾች ከሀገራት ጨዋታ እኮ በጉዳት ምክንያት መጥቷል ተባሉ፣ እረፍት አድርገዋል። ታዲያ እረፍት ያደረገ ተጫዋች መሳተፍ ነው ያለበት። ከትናንትና ጨዋታ በፊት እኮ ዓርብ ዕለት ጋዜጠኞች ሲጠይቁት ምንድን ነው ያለው? ለቻምፒየንስ ሊግ ጨዋታ ብለ ተጫዋቾችን ታሳርፋለህ ወይ ተብሎ ለተጠየቀው ጥያቄ አይ አሁን የቀረን ጨዋታ ቢያንስ 3 ወር 2 ጨዋታ ቢቀረን ነው። ስለዚህ 3 እና 2 ጨዋታ በቀረው ጨዋታ ተጫዋቾችን ማሳረፍ አይደለም። ምክንያቱም ለዋንጫ የቀረው ነው ያለው። ለዋንጫ 2 እና 3 ጨዋታዎች ነው የቀሩት። ከዚህ በኋላ 2 እና 3 ጨዋታ ተጫውተን ለዋንጫ ነው ወንብሌ ላይ ለዋንጫ ነው የምንሄደው፣ ዋንጫ ነው የምናስበው ካለ እንዴት እንደዚህ አይነት አስተላለፍ ይዞ ይገባል? እሺ ያው ይዜ ልሞክር ብለህ ይዘህ ልትገባ ትችላለህ 11 ተጫዋቾችን። ግን 10 ደቂቃ 15 ደቂቃ ተጫዋቾችን ካየህ በኋላ መቀየር ትችላለህ። ሲቲ ከአርሰናል ጋር በካራባው ካፕ ጨዋታ እኮ ጋርዲዮላ ተጫዋች ቀይሮ አይደለም ጎል ያስቆጠረው። ጨዋታውን አየህ ካነበበ በኋላ ምንድን ያደረገው? በዛው ተጫዋቾችን ቀየረ፣ ቦታ ፖዚሽን። ከዛ 2 ጎል አስቆጠረ ያ ተጫዋች። ስለዚህ አርቴታ ሜዳ ውስጥ የገቡትን ተጫዋቾችን እንዴት ቦታ ለቦታ ጨዋታውን አይቶ አንብቦ ጌም ማኔጅ ማድረግ፣ እዛው ባሉት ተጫዋቾች እኮ ማኔጅ ማድረግ ይችላል። ሳውዛምፕተኖች እኮ የሚያጠቁበት መንገድ በግራ በኩል ነው። በጣም ሲያጠቁ ነበር በግራ በኩል ነው። የእነሱ ደግሞ ጠንካራ ተከላካይ መስመራቸውም ያ ግራው ነው። ያጠቃልም ይከላከላል። ልጁ የ16 ዓመት ሕፃን ልጅ ከዛ ምርጥ ከሆነ ተከላካይ ጋር አገናኝቶ እንዴት ነው ሲሆን ነበረው? ልጁን ብቻውን ነበር ሲያቆመው የነበረው። አሁን በዛ ቦታ ሳካ ቢሆን ኖሮ ሳካን ለአንድ ተጫዋች ከባድ ነው። ሳካ ምንም ቢሆን ሳካ ምንም ብደግም አንድ ቡድን ተቃራኒ ቡድን ሲገባ በሳካ በኩል በ2 ተጫዋቾች ነው የሚመጣው። ሳካ ጋር በ2 ተጫዋቾች ሲመጡ የ2 ተጫዋች እዛ ጋር ምንድን ነው የሚሆነው? 2 ያገኛል፣ ትርፍ ተጫዋች ያገኛሉ የአርሰናል ተጫዋቾች። ምክንያቱም ሳካን 2 ሰው ለሚያስመጣ እዛ ጋር የቁጥር ብልጫ ያገኛሉ። አሁን ትናንትና ማክስ ዶማንን በአንድ ተጫዋች ብቻ ነው ማርክ ሲያደርግ የነበረው። ያኛው ልጅ ፈጣን ነው ጎበዝ ተጫዋችም ስለሆነ ትላንትና እንዴት ሲቸገር እንደነበር አይታችኋል። ጥሩ ነበር ልጁ ማክስ ዶማን ጥሩ ነው። ከ16 ዓመት ልጅ ከዚህ በላይ ምንም እንዲያደርግ አትጠብቅም። ልጁ ጥሩ ነበር ተጫውቶ። ግን አርቴታ በትላንትና ጨዋታ ተጫዋቾችን በጣም ከልክ በላይ የተከላከላቸው ልክ አይደለም። እኔ በራሴ ልክ አይደለም ብዬ ነው ማምነው። ተቀይረው ከገባው ከዩክሬሽ እና ከማክስ ዶማን በስተቀር ሌሎች ሁሉም የገቡት ጨዋታ ለማሸነፍና ለመጫወት ሳይሆን ሻወር ለመውሰድ ብቻ ነው የገቡት። ከጨዋታ በኋላ ሻወር ወስደው ቤት ለማረፍ። ይሄ እኮ አርሰናል ነው፣ ትልቅ ቡድን እኮ ነው። እንዴት በዚህ ልክ ተጫዋቾች የወረደ አቋም ሲያሳዩ እንደዚህ ይናገራቸዋል? እንደዚህ እንዴት ነው ሊከላከላቸው የሚሞክረው? እኔ በራሴ በጣም ነው ያፈርኩበት። ይሄ ጨዋታ እንግዲህ ቀጣይ በስፖርቲንግ ሊዝበን ለሚካሄደው ጨዋታ፣ በፕሪሚየር ሊጉ ደግሞ ከሳውዛምፕተን ከበርንማውዝ ጋር ላለ ጨዋታ በጣም ትልቅ ፈተና ነው የሚሆነው ብዬ ነው የማስበው። ይህንን አርቴታ እንግዲህ እንዴት ማኔጅ ማድረግ እንዳለበት እሱን የሚያውቀው። እንግዲህ ከ4 ዋንጫ በ2 ሳምንት ውስጥ ወደ 2 ዋንጫ ዝቅ ብለናል። በትላንትናው ጨዋታ ባየሁት በገመገምኩት ጨዋታ ማሸነፍ ይገባው የነበረው ቲም ነው ያሸነፈው። ሳውዛምፕተን የገባውም ለማሸነፍ ነው፣ የተጫወተውም ለማሸነፍ ነው። የፕሪሚየር ሊጉ ተወካይ የሚመስለው አርሰናል ሳይሆን ሳውዛምፕተን ነበር።
ይገባቸዋል። እኔ በግሌ ምንም አልተበሳጨውም በውጤቱ። ምክንያቱም የተጫወተው ሳውዛምፕተን ነው፣ ሜዳ ውስጥ ጥሩ ተጫውተዋል። ማሸነፍ ይገባቸዋል። በወንን የተጫወቱት ለምን እንደሚጫወቱ አላማቸውን አውቆ ነው የተጫወቱት። ስለዚህ የተጫወተው ደግሞ ለማሸነፍ እስከሆነ ድረስ ማሸነፍ ይገባዋል። አርቴታ ይህንን ሽንፈት አምኖ ተቀብሎ አምኛለሁ ብሎ ሜዳ ላይ ወጥቶ መናገር ብቻ ሳይሆን ካመነበት ቀጣይ በሆዜ አልባልዴ ስቴዲየም ላይ በጣም በሚገርም ሁኔታ አሻሽሎ መምጣት አለበት። በቃ ማሸነፍና ማሸነፍ ብቻ ነው። ለስነ ልቦናም ጥሩ ነው። በፕሪሚየር ሊጉም ለቀጣይ ጨዋታዎች ጥሩ ይሆናል። ካለበለዚያ ግን እዛም ተሸነፈ መጣ ከፕሪሚየር ሊጉም እንግዲህ እንደተለመደው ወደ ኋላ መሄድ ነው። ሲቲ ደግሞ አሁን ጥሩ እየመጣ ነው ያለው። ምን እንደሚሆን እስቲ አብረን የምናይ ይሆናል። አሁን ትናንትና ከማታ ከሳውዛምፕተን ሽንፈት በኋላ በአንዳንድ ሚዲያዎች ላይ እየወጡ ያሉ በጣም በተለይ የእነሱ የሳውዛምፕተን ይፋዊ ኤክስ አካውንት ማለት የቀድሞው ትዊተር አካውንት ምንድን ነው የምለው፣ ጨዋታው እንደተጠናቀቀ ለአንድ ተበሳጭቶ ለነበረ የአርሰናል ደጋፊ በአራቱ ዋንጫ ተዝናና ባልደረባዬ የሚል የስላቅ የሆነ በጣም የሚያስጠላና በጣም ምደብር አይነት ነገር ነበር ትናንት የጻፈው። እና ይሄ እንግዲህ የሆነው ለምንድን ነው? ትላንት ከነበረው ጨዋታ አርሰናል ሲጠበቅበት ከነበረው ከአራቱ ዋንጫ በሁለት ሳምንት ውስጥ እንደዚህ መውረዱ በጣም ነው የሚያሳዝነው። ለደጋፊዎችም ቢሆን በጣም ትልቅ ስብራት ነው የትላንትናው ብዬ ማስበው። እና ሌላው ደግሞ ቲዮ ዋልኮት የተናገረው አንድ ነገር አለ። ቲዮ ዋልኮት እንግዲህ ለሁለቱም ቡድኖች ነው የተጫወተው፣ ለአርሰናልም ለሳውዛምፕተንም ተጫውቷል። እና ትላንትና የሰጠው አስተያየት እንግዲህ አርሰናል ባለፉት ዓመታት ሲያሳይ የነበረው በተለይ የመጨረሻዎቹ ጨዋታዎች ላይ የሚያሳያቸው የመጨረሻ ሰዓት ጭንቀት፣ ነርቨስ የመሆን ነገር ነው ሲታይ የነበረው። በተለይ ማን ያለው ትላንትና አሰልጣኝ አርቴታና ተጫዋቾቹ ላይ የምታየው ነገር ይሄ ነው እያለ ነበር። ቃል በቃል ምንድን ያለው በኩሽና ውስጥ አብሳይ በዛ ስልም በጨዋታቸው ላይ የነበረውን መደናበር ተችቷል። ሌላኛው ደግሞ ሚኪ ሪቻርድስ ያለው ምንድን ነው ማንቸስተር ሲቲ ትናንትና ባሳየው አስገራሚ ብቃት ወደ ግማሽ ፍጻሜ ሲያልፍ አርሰናል ደግሞ መውደቁን ነው የነገረው። የፕሪሚየር ሊግ ይሄ ደግሞ ምንድን ነው የሚለው የፕሪሚየር ሊጉን ዋንጫ ፉክክር አቅጣጫ ሊቀይረው እንደሚችል ገልጿል። ምንድነው አርሰናል በዚህ ወሳኝ ሰዓት አቋሙ መዋዠቁ በጣም ያሳዝናል። ይሄ ለደጋፊዎችም ጥሩ አይደለም። አርሰናል ቀሪ ሁለት ትልቅ ዋንጫዎች አሉ፣ ቻምፒየንስ ሊግ እና ፕሪሚየር ሊግ። ያን ለማግኘት አሁን ያለው አቋም በጣም ያሰጋል የምን ነገርም አስቀምጧል። እንግዲህ እናንተም የሚሰማችሁን አስተያየት ከዚህ በኋላ አርሰናል በምን አይነት መንገድ ሊጫወት እንደሚችል ያላችሁን አስተያየት ከስራ አስቀምጡ። እኔ በጣም በራሴ በኩል በጣም የሰጋሁት በተለይ አሁን ከዚህ ከትናንትናው ሽንፈት በኋላ ውስጤ በጣም ነው የተጎዳው። በጣም አዝኛለሁኝ። ያው ጨዋታው አይደለም ውጤቱ ከሚያመጣው ተጽዕኖ፣ ሌላው ጨዋታዎች ላይ የሚያመጣው ተጽዕኖ በጣም ብዙ ስለሆነ ያ ነው የሚያሰጋው እንጂ የትላንቱ ሽንፈት ብዙም አይደለም። ሳውዛምፕተን ስለሚገባው ነው ያለፈውና ሌላው እንግዲህ እናንተም የሚሰማችሁን አስተያየት ከስራ አስቀምጡ። እኔም ደግሞ በምሰራቸው ስራዎች ላይ ማሻሻል ያለብኝ ነገር ካለ አስተያየት ስጡኝ። የእናንተ አስተያየት እኔ ራሴን እንዳሻሽልና ራሴን እንዳይ ስለሚያደርገኝ እንግዲህ ያሉን አስተያየታችሁን አስቀምጡ። በቀጣይ ጨዋታዎች ደግሞ ያው ቀኑ ሲደርስ ተመልሰን እንገናኛለን። ስለሰማችሁኝ ስላዳመጣችሁኝ በጣም ነው የማመሰግነው።